ሰዎች አንድ ትልቅ የቤት ስራ ተሰጥቷቸዋል። በምድራችን ላይ ይሄ የአዲሱ ዘመን የአዲሱ ትውልድ እንቅስቃሴ የሚባል ነገር እንዳለ ታውቃላችሁ። እናንተ የበለጠ የዚህ በሽታው ተጋላጭ እንደሆናችሁ ስለማምን ነው። በዚህ ሐሳብ ውስጥ ኒው ኤጅ የሚለውን ሐሳብ ለመጀመሪያ ጊዜ ወልደው ለዓለም ከሰጡት ሰዎች መካከል ወደ 25 የሚሆኑ ነገረ ሃይማኖታዊ ተኮር የጥበብ የፍልስፍና መጽሐፍ ነገር ግን ሃይማኖትን ማዕከል ያደረገ መጽሐፍ የጻፉ እንግሊዛዊ ትውልድ ያላቸው በዜግነታቸው ግን አሜሪካዊ የሆኑ አንድ እናት አሉ። እኚህ እናት አሊስ ባይሊ ይባላሉ። አሊስ ባይሊ ከጻፏቸው ከ25ቱ መጽሐፍት መካከል አንዱ ኤክስተርናላይዜሽን ኦፍ ወደ ውስጥ ያለውን ወደ ውጭ ለማውጣት የሚያግዝ ሄራርኪ የሚባለውን የእዝ ሰንሰለት ሊበጥስ የሚችል መጽሐፍ ጽፈዋል። ኤክስተርናላይዜሽን ኦፍ ዘ ሄራርኪ የሚባል አንድ መጽሐፍ አለ። እዚያ መጽሐፍ ላይ ምን የሚል መልእክት አለ? ክርስትናን የማጥፊያ ዘመቻ 10 ወጥመዶች የሚል መልእክት ተቀምጧል። ክርስትናን ከህዝቡ ኑሮ ለማውጣት ሰው ራሱን ገዝቶ ለእግዚአብሔር ተገዝቶ ሌላውን አስገዝቶ እንዳይጸድቅ የሚያስችሉ የአዲሱ ትውልድ ፍልስፍናዎች የሚሉ 10 ነጥቦች አስቀምጠዋል። እንደው እናንተ አስቡትና የትኛው ደረጃ ላይ እንዳለን ደግሞ እንድታውቁ 10ሩን አላብራራም፣ በቁጥር ብቻ ጠቅሳቸዋለሁ። አንደኛ በዓለም ያለ ስርዓተ ትምህርት ውስጥ ለብዙ ዘመን ይሰጥ የነበረውን እግዚአብሔርንና የጸሎት ትምህርትን ከስርዓት ውስጥ ማውጣት የመጀመሪያው ስራ ነው ይላል። ስለዚህ እግዚአብሔር በዓለማዊ ትምህርት መካከል እንዳይጠራ፣ በየትምህርት ቤቱ እግዚአብሔር ስም እንዳይጠራ። አሁን እኛ ልጆች ሆነን አሁንም አንዳንድ ቦታ ይኖራል። መምህር ሲመጣ ሰው ይነሳና እንደምን አደራችሁ እንደምን ዋላችሁ ተማሪዎች ይባላል። ተማሪ ምን ይላል? ይቅርታ በጣም አለ። አሁን ትምህርት ቤት እንደሱ ትላላችሁ ሳካትሉም እዚህ አሁን እንላለን ብለዋል። አሁን እንዲያውም አይታችኋል በዓለሙ ሚዲያ ላይ ራሱ እግዚአብሔር የሚለው ስም አጠራሩም እንዳይታወቅ ፈጣሪ ይመስገን የሚል ትውልድ በርቷል አይደል? አዎ እንዲህ አይነት ትውልድ በርትቷል። ለምን? እግዚአብሔር ብሎ ይትቀደስ ስምከ ስምህ ይለይ አንድነቱና ሶስትነቱ ያለበት። ምክንያቱም አምላክ ይመስገን ፈጣሪ አምላክ ይመስገን ነው የሚለው። አምላክ የሚባለው የእግዚአብሔርነት መገለጫ አይደለም። ሌሎችም ካመለኳቸው ዓለሙ ንብረቱ ስልጣኑ ዕውቀቱ ጉልበቱ በሙሉ አምላክ የሆነበት ሰው አልቦ ገብር ዘይክ ለለክል ያጋዝ ተቀነ ለሁለት ጌታ መገዛት አትችሉም። ሌሎች ጌቶች አሉ ማለት ነው ከእግዚአብሔር ውጭ። አንደኛ የእግዚአብሔርን ስም የጸሎትንና ለእግዚአብሔር የምንገዛበትን ራስ መግዣ መንገዱን በሙሉ ከሥራ ትምህርት ማውጣት። ሌላው በልጆች ላይ የወላጆችን ስልጣን መቀነስ የሚል ነው። ሁለተኛው በልጆች ላይ የወላጆችን ስልጣን መቀነስ፣ ቤተሰቦቻቸውን የማይሰሙ የሃይማኖት መሪዎቻቸውን የማይሰሙ አለቆቻቸውን የማያደምጡ እንደፈለጉ ገብተው የሚወጡ ስሜታቸውን ለማንጸባረቅ ግድ የሌላቸውን ትውልዶች ማፍራት። በሶስተኛ ደረጃ ክርስቲያናዊ የቤተሰብ መዋቅር ወይም ተፈጥሯዊ የቤተሰብን ትስስር ማጥፋት ይላል። ፋሚሊ ስትራክቸርን ዲስትሮይ ማድረግ ማለት ቤተሰባዊ ትስስር አለ። በቤተሰባዊ ትስስር መካከል ልጅ አባት የሚልበትን ዘመን ማቆም፣ አባቶችም ልጄ ብሎ ተስፋ ይሄ በምዕራቡ ዓለም በጣም የሰለጠነ ነው። ምክንያቱም ሲያረጁ መንግስት ነው የሚጦራቸው። ይጦረኛል ብሎ ልጅ የማይወልዱ ልጆችም ለቤተሰቦቻቸው አይገዙም። የሚቆጧቸውን የሚያዟቸው ቢሆኑ ቤተሰቦቻቸውን እስከ መክሰስ ይደርሳሉ። አራተኛ ልቅ ወሲብን ማስፋፋትና ውርጃን ህጋዊ ማድረግ ይላል። ይሄ እንደምታውቁት ነው፣ ማብራራት አይፈልግም። ስድስተኛ ግብረ ሰዶማዊነትን አማራጭ የኑሮ ዘይቤ ደግሞ ማድረግ ይላል። አሁን ታውቃላችሁ በተለያየ ቤተ እምነት ያሉት እንኳን ሳይቀር ይሄን ተቃውሞ የሚያነሱ ሰዎችን ጭምር ከቤተ እምነት እስከ ማገድ የደረሱበት ዘመን። ሰባተኛ ጥበብን ማንጋደድ፣ ከዚያ በኋላ ለነውር ስራ የከበረውን ጥበብ ማዋል ብለዋልኝ። አሁን ታውቃላችሁ በየቦታው ያለው በጥበብ የሚታወቀው ግጥም ነውር መናገሪያ ሆኗል። ስነ ጽሁፎቻችን በሙሉ ቃል ባሳመሩ መጠን ሀፍረትን የሚገልጡ ክብራቸው በነውራቸው የሆኑ ሰዎች የሰለጠኑበት የረከሰን ነገር መናገር ሰውን የሚያስከብር የሆነበት ዘመን፣ ራስን መግዛት ሀፊረ ገጽ ኋላ ቀር መስሎ የታየበት ዘመን። ስምንተኛ
ሚዲያን በመጠቀም ባዕድ ሐሳብን ማስፋፋት ይታወቃላችሁ። ምዕራቡ ዓለም ላይ ትላንትና የተነገረ ነገር ዛሬ በዙ መካከል ሰርጾ አለባበሱ፣ አካሄዱ፣ አኗኗሩ በሙሉ። ዘጠነኛ ከላይ የሰፈሩትን በህዝቡ ዘንድ ጥልቅ ተቀባይነት ያላቸውን አስተሳሰቦች የሚያንሳፍፍ እንቅስቃሴ መፍጠር። ሲማር ከነበረ መማር አይጠቅምህም ማለት በልጅነት ባለሀብት የምትሆንበት አማራጭ መንገድ አለ ማለት። ክብር የሚባለው ነውር እንደሆነ መናገር፣ ባህል ካለው እሴት ካለው ሃይማኖቱን የሚወድ የህዝቡን ለማህበር እሴት የሚያፈቅረውን ሰው እንደኋላ ቀር ከትውልዱ ጋር የማይሄድ ከቴክኖሎጂ ጋር የማይራመድ እንደሆነ መናገር ይላል። ከዛ በ10ኛ ደረጃ ከላይ የሰፈሩትን ነጥቦች መንግስታት ተቀብለው ወደ ህግ እንዲቀይሯቸውና ቤተክርስቲያንም ደግሞ ይሄንን እንድትደግፍ ማድረግ ይላል። አሁን እኛ ጋር ያልደረሰው ምክንያቱም ህዝቡ ባህሉ አኗኗሩ በጣም የተሰናሰለ ስለሆነ እኛ ሀገር ባህላዊ የሆነ እምነት ሳይሆን ሃይማኖታዊ የሆነ ባህል ስላለን ማለት ነው። እያንዳንዱ ክርስትናን የሚገልጽ ስለሆነ በአኗኗሩ መካከል አንድነታችን የሚናድበትን ይህን ስራ መስራት። ይሄንን ካደረጋችሁ ሰውን ታነቁታላችሁ ይላል። የአንቂ ንግግሮች መጨረሻ ይሄ ነው ማለት። እኛ ግን ለኃጢአት እንድንነቃ ሳይሆን ለጽድቅ